ሶ ድሮፕ ቤዝ ድሮፕን ስናይ ደግሞ ስለ ሴም ኮንሴፕት አንዳንድ ኮንሴፕት ነው፣ ግን ያው ጥሩ ፕሮባቢሊቲ አለው ትሬዳችን ውስጥ። ከዛ ይሄንን በምናይበት ሰዓት እንዴት እንደሆነ በምሳሌ ፈርስት ላሳያችሁ። ፈርስት ፕራይስ እንደዚህ ሴል በሚያደርግበት ሰዓት ከዛ እንደዚህ ካምባክ አድርጎ ልክ እንደዚህ በሚፈጠርበት ሰዓት ይሄ ከተፈጠረ በኋላ እኛ የምንፈልገው ፓርት እቺ ነው። ፈርስት ይሄንን ምን ብለን እንጠራዋለን? ይሄንን ምን ብለን እንጠራዋለን? ድሮፕ ብለን እንጠራዋለን። ይሄንን ድሮፕ ብለን እንጠራዋለን። ይሄንንም አንድ አይነት ደሴም ይሄንንም ድሮፕ ብለን እንጠራው። እኛ የምንፈልጋት እቺኛዋን እኛ የምንፈልጋት እቺን ደግሞ ምን ብለን እንጠራታለን? ቤዝ እንላታለን። ቤዝ ብለን እንጠራታለን። ሶ እንዴት ነው ከዚህ ጥቅም የምናገኘው ስንል ፈርስት ፕራይስ እንደዚህ አይነት ፓተርን ካሳየን በኋላ ቀጥታ ልክ ይሄንን ቦታ ታፕ በሚያደርግበት ሰዓት ልክ እንደዚህ ድሮፕ ይኖራል ማለት ነው። ልክ እንደ ሰፕላይ ሆኖ ግን ሎው ሪስክ ነው። ድሮፕ ፕሮባቢሊቲ ያለው ግን ሎው ሪስክ ነው ይሄ። ሶ እኛ እዚህ ጋር የኛን ኦርደር ማስቀመጥ እንችላለን። ይህም ልክ እንደ ሰፕላይ ኤንድ ዲማንድ ነው፣ ያው ነው። ግን ሰፕላይ ኤንድ ዲማንድ የሚሆነው ልክ እዚህ ጋር እንዳለው ካንድል ነው። ሪዝን ይሄንን ማሳያችሁ ምክንያት ጥሩ ትሬድ እንድታገኙ። ሰፕላይ ኤንድ ዲማንድም ይሰራል፣ ይሄም ይሰራል፣ ግን ይሄኛው ጥሩ ፕሮባቢሊቲ አለው። በዛ ላይ ደግሞ ብዙ ትሬድ ታገኛላችሁ። እዚህ ጋር አሁን ሰፕላዩ ጋር ሁሌ አይደርስም። ሰፕላዩን ታፕ አያደርግም ፕራይስ። ስለዚህ እኛ ከዚህ ጋር ኦርደራችንን እናስቀምጥና ሰፕሎሳችንን የዛ ዲማንድ ሃይ ላይ እናደርገውና ልክ እንደዚህ ትሬዳችንን እንትን ይላል። ልክ ለራሊ ቤዝ ራሊም ልክ እንደዚህ ነው። ልክ እንደዚህ በምናይበት ሰዓት ይሄንን ራሊ ይሄንንም ደሴም ይሄኛውን ቤዝ እዚህ ከንሲ ይሄኛውን ቤዝ እንለዋለን። ሶ ይሄኛውን ቤዝ ይሄን ቤዝ እንለዋለን ማለት ነው። ይሄኛው ደግሞ ከዚህም ደግሞ እንዴት ነው አድቫንቴጅ የምንወስደው? ልክ ፕራይስ ከምባክ አድርጎ ልክ ያንን ቦታ ታፕ እንዳደረገው እንደነካው እንደዚህ ይሄዳል ማለት ነው። እኛ ኦርደራችንን እዚህ ጋር እናደርጋለን። ልክ እንደዚህ እናደርጋለን። ከሰፕላይ ኤንድ ዲማንድ በብዙ አይለይም፣ ግን ታገኛላችሁ አብዛኛው ትሬድ ጥሩ ትሬድ ታገኛላችሁ በዚህ። ሶ ስናየው እዚህ ጋር ለምሳሌ እዚህ ጋር ስናይ እንደምታዩት እዚህ ጋር በጣም ወርዷል አግሬሲቭሊ። ከዛ እዚህ ጋርም እንደዚህ ቅድም እንዳየነው አይነት ፓተርን መጣ ማለት ነው። ልክ እንደዚህ ስናይ የምናደርገው ምንድነው? ይሄኛውን ቤዝ ፓርት ነው የምንፈልገው። እዚህ ጋር ምንድነው? ድሮፕ ቤዝ ኤንድ ድሮፕ። ሶ እኛ ኦርደራችንን የምናስቀምጠው እዚህ ጋር ነው። ሶ እንደምታዩት ይሄን የመሰለ ትሬድ እናገኛለን። እዚህ ጋር ሰፕላይ ነው ከመጣ እናገኘዋለን። ሶ እዚህ ጋር ድሮፕ አለ፣ እዚህ ጋር ቤዝ አለ። እንደነካው እንደዚህ ይመጣል። ልክ ደግሞ ስለ ቤዝ ራሊን ደግሞ ስናይ ቤዝ ራሊን ደግሞ ስናይ እዚህ ጋር አለ ልክ እንደዚህ። ከዛ እዚህ ጋር ፕራይስ መጣ። ልክ እንደዚህ አይነት ፓተርን በምናይበት ሰዓት የምንፈልገው እኛ ቤዟን ነው። ሶ ቤዟን የምንፈልገው እዚህ ጋር ቤዟ ላይ ትንዳለ። ልክ ቤዟ ላይ ደርሱ ፕራይስ ታፕ እንዳደረገው ያንን ፓርት ልክ እንደዚህ ስቶፕ ሎሳችንን እናስቀምጥና ቴክ ፕሮፊታችንን ልክ እንደዚህ እናደርጋለን። ሀዩ ላይ እናስቀምጣለን። ልክ ፕራይስ ነክቶት እንደመጣ ልክ እንደዚህ ኢንድለስ ኦፖርቹኒቲ ነው ያለው። እዚህ ጋር እንደምታዩት እዚህ ጋር ራሊ ቤዝ ኤንድ ራሊ፣ ከዛ ፕራይስ ታፕ አደረገው ልክ እንደዚህ ኒውስ ነበር። ልክ እዚህ ጋር እንደምታዩት ይሄ ደግሞ በጣም ትልቅ ነው። እኔ ሪኮመንድ አላደርጋችሁም እንደዚህ አይነት ትላልቅ እንትን በት ስዊንግ ትሬድ ከምታደርጉ ከሆነ የምርጥ ነው። እዚህ ጋር ራሊ ቤዝ ኤንድ ራሊ፣ ከዛ እዚህ ጋር ፕራይሱ ታፕ እንዳደረገው ይሄንን ሃይ ነው እንትን የምታደርጉት ታርጌት የምታደርጉት ልክ እንደዚህ አይነት ትሬድ ታገኛላችሁ። እዚህ ጋርም ቤዝ ቫሊ ድሮፕ አለ። እዚህ ጋር እንደምታዩት እዚህ ጋር ድሮፕ አለ፣ እዚህ ጋር ቤዝ አለ፣ ከዛ እዚህ ጋር ደግሞ ድሮፕ አለ። ሶ ፕራይስ ታፕ አድርገው ያንን ቤዝ ከዛ ልክ እንደምታዩት ወረደ ማለት ነው። ሶ በጣም ብዙ ነው። እዚህ ጋር እንደምታዩት ይሄንን ታፕ አድርገው ከዛ ወረደ። እዚህ ጋርም እንደምታዩት
ራሊ ቤዝ ኤንድ ራሊ ከዛ ታፕ አድርጉት ሄደ። በጣም ብዙ ትሬድ ነው የምታገኙት። ሞክሩት፣ ተለማመዱ፣ ፕራክቲስ አድርጉ።